ስሚኝ እህቴ፣ ስማኝ ወንድሜ፣ ይህንን ቪዲዮ እስከ መጨረሻ ድረስ የማየት ግዴታ አለብሽ ወይም አለብክ። እንደዚሁም ኮፒ ሊንክና ሼር በማድረግ ለብዙዎች ተደራሽ እንዲሆን አድርጉልኝ። ይህ በምስሉ ላይ የምትመለከቱት ወንድማችን አሸናፊ አሰፋ ወይም በዚህ በቲክታክ ስሙ አሹ አሸናፊ አሰፋ በሚል የሚታወቅ ሲሆን በዚሁ በሶሻል ሚዲያ ላይ ከልጁ ጋር ሆኖ በሚያጋራው ቪዲዮዎች እናውቀዋለን። ይህም ወንድማችን ለብዙ አባቶች ምሳሌ ተደርጎ መታየት ያለበት ሲሆን እንግዲህ ሕፃን ልጁም ብሌን አሰፋ ትባላለች። ከተወለደችም ጀምሮ እንደኔና እንደናንተ በዋርቃ ከኩዮቿ ጋም ተጫውታ ያደገች አይደለችም። ከተወለደች ጀምሮ ለ8 ዓመት ያክል መሄድ፣ መቀመጥ እንዲሁም መናገር የማትችል ሲሆን ይህም አባት የአዲስ አበባ ጎዳናዎችን በሌሊት ተነስቶ በመጥረግ በሚያገኘው ገቢ እንግዲህ ልጁን ሲንከባከብ እስከ ዛሬም ቆይቷል። አሁን ግን ይህ አባት የምስራችን ሰምቷል። ወደ ውጭ ሀገር ሄዳ ብትታከምም የመዳን ተስፋ እንዳላትም ተረጋግጧል። ለዚህም ሕክምና የሚሆን ከ3 ሚሊዮን ብር በላይም ተጠይቋል። ለዚህ ደግሞ የሚሆን አቅም ስለሌለው የኔንና የእናንተን እገዛም ፈልጎ መጥቷል። ሁላችሁም በስክሪኑ ላይ በማስቀምጥላችሁ አካውንት የአቅማችሁን እንድታደርጉ የዚችንም ሕፃን ልጅ ቀሪ ዕድሜዋ እንደኔና እንደናንተ ተጫውታ ቧርቃ እንድታሳልፍ ምክንያት እንድትሆኗት ከበረከቱም እንድትሳተፉ ዛሬ ጥሪ አቅርቤላችኋለሁ። አመሰግናለሁ።